አንድን ቢዝነስ መጀመር ፈልጋችሁ ለነጻነታችሁ ለገንዘብ ፍሪደም ስትሉ እጅግ በጣም አስቸጋሪ ነው። አለቃ ያላችሁ የምትሰሩትን ስራ መስራት ይቀላል። ይሄንን ከመስራት ሙሉ 12 ሰዓታችሁን ትሰራላችሁ። ምንም አይነት እረፍት የላችሁም። ብዙ የቢዝነስ ፈጣሪ ሰዎችም በጣም ብዙ አይነት የቢዝነስ ኮምፕሌክስ አለባቸው። ታዲያ ይህንን ሲስተም ለማግኘት ጥሩ መንገድ ኤአይ መጠቀም ነው። ይህ ማለት ቢዝነሳችሁ ያለናንተ በ90 ቀን ውስጥ ራን ያደርጋል ማለት ነው። ዛሬ ይዤላችሁ የመጣሁት መጽሐፍ ሲስተሞሎጂ ባይ ዴቪድ ጄነንስ የተጻፈው መጽሐፍ ነው። የዚህ መጽሐፍ ጸሐፊ ዴቪድ ኤክስፐርት ነው ቢዝነሶችን ሲስተሞችን በመገንባት። አሁን ቀጥዬ ከመጽሐፉ ላይ እናንተን ይጠቅማችኋል ያልኳቸውን ሌሰኖች ይዤላችሁ መጥቻለሁ። አብራችሁኝ ነው። ታዲያ ይህ ሲስተም ለምንድን ነው የሚረዳን ካላችሁ ቢዝነሳችሁን ከፈጠራችሁ በኋላ እናንተ ተኝታችሁ ቢዝነሳችሁ ግን ራን ያደርጋል፣ ገንዘብ ይሰራላችኋል ማለት ነው። እንዴት? ማንም ሰው አዲስ ቢዝነስን ለመገንባት ፍቃደኛ አይሆንም ከእንቅልፉ ሲነሳ። ነገር ግን ይህንን ነገር ዛሬ ካላደረጋችሁት የዛሬ ዓመት ነገሮች እጅግ እየከበዱ ነው የሚሄዱት። ለምን መሰላችሁ? ሁልጊዜ እስቲ ቆይ ለ5 ደቂቃ እስቲ ቆይ ለ10 ደቂቃ የምንላቸው ነገሮች ስኬታማ መሆን ያለብንን ጊዜ የበለጠ እያራዘሙብን ነው የሚሄዱት ማለት። ስለዚህ ዛሬ ላይ እራት እንብላ ብሎ ሲጦራችሁ ቆይ 5 ደቂቃ ብላችሁ እራት ከነሱ ጋር ሳትበሉ ስራችሁን መስራት አለባችሁ ማለት ነው፣ የነገ ስኬታችሁን የምታፍቁ ከሆነ። እስቲ ፈርስት ስቴፕን እንመልከት። ፈርስት ስቴፕ መጽሐፉ ላይ ምን ይላል መሰላችሁ? ዲፋይን which system actually make you money። አስተውላችሁ ከሆነ አብዛኞቹ ቢዝነስ ፈጣሪዎች ሁሉንም ነገር በሲስተም ነው ማድረግ የሚፈልጉት። ነገር ግን እውነታው ሲስተም ሳይሆን ክሪቲካል ስትሆኑበት ነው ከሲስተም ጋር ሲስተማችሁ ቢውልድ የሚሆነው። እናም ለዚህ ክሪቲካል ክላይንት ፍሎ የሚባል ትሬኒንግ አላቸው። ይህ ትሬኒንግ እንዴት እንደሆነ ልንገራችሁ። በመጀመሪያ አንድ ንጹህ ወረቀት አዘጋጁ። በመጀመሪያው መስመር ላይ የእናንተን ክላይንት ጻፉ። ህልማችሁ የሆነው ክላይንት ማን ነው? ከዛም በኋላ ለዛ ክላይንታችሁ ምርጥ ዕቃ የምትሉትን ምሸጡለትን ነገር አስቡ ወይም ጻፉት እዛ ወረቀት ላይ። ምጽፉት ፕሮዳክት አንድ ብቻ ነው መሆን ያለበት። በዚህ ሰዓት ላይ ማሰብ ያለባችሁ ይህ ደንበኛችሁ ከዚህ በኋላ ይሄንን ዕቃ ከሸጣችሁለት በኋላ እንዴት ነው እናንተ ጋር ተመልሶ ሊመጣ የሚችለው የሚለውን ነገር ደግሞ አሁን አስቡ። ለምሳሌ እንበልና እናንተ ኬክ መሸጫ አላችሁ እንበል። ስለዚህ በዚህ ሰዓት ላይ አንድ እናት ከእናንተ ሾፕ ለበርዝዴይ የሚሆን ኬክ መግዛት ፈለገች። ስለዚህ በዚህ ሰዓት ላይ የእናንተን ኬክ ቤት ያወቀችው ፌስቡክ ላይ ነው ወይስ ደግሞ ከሌላ እናት ነው? ሁለተኛ ላይ ደግሞ ያላችሁበት መታ ነው ወይስ ደግሞ ደውላ ነው እናንተ መኖራችሁን ያረጋገጠችው? ሶስተኛ ላይ ማድረግ ያለባችሁ የእናንተ ኬክ ሌላ ሴሌብሪቲ ላይ ሊሆን ይችላል፣ ሌላ ልደት ላይ ሊሆን ይችላል። እንዴት እንደሆነ ቪዲዮ ወይንም ደግሞ ፎቶ ለነዛ ሰዎች ያሳዩአቸው። በዚህ ሰዓት ላይ ሰዎች ያንን ፕሮዳክት አይ ለማለት በጣም ይቸገራሉ። በተለይ ፕሪቪየስ ቪዲዮ የምታሳዩአቸው ከሆነ ሰዎች ያንን ነገር ቶሎ የመቀበል እድል ስላላቸው ነው። በተለይ ቪዲዮ ሰዎች ሲያዩ ቶሎ እምነታቸው ይጨምራል። በቀጣይ ያንን የላካችሁላቸውን ኬክ ፖስት ማድረጋችሁን እንዳትረሱ። ይህንን ካደረጋችሁ እመኑኝ ከ6 ወር በኋላ ሌላ ኬክ ሊያዟችሁ እንደሚመጡ። እነዚህ ናቸው እንግዲህ 7 ስቴፕ ሲስተም ብሎ መጽሐፉ ላይ ያስቀመጣቸው። ይህ ሲስተም ይህንን እኮ የንግድ ማዕከል አላቆም ከሚለው የዚህ ንግድ ማዕከል እኮ ደንበኛ ነኝ ወደሚለው ስለሚያሸጋግራቸው ነው ይህንን ነገር ያልኳችሁ። ይህንን ነገር ወደ እናንተ ለማምጣት አዲስ ከስተመር ለመሳብ ኦቨርቲንክ ማድረግ አይጠበቅባችሁ። ጀስት ቁጭ ብላችሁ 7 ስቴፖችን ጻፉ። እስቲ ሁለተኛውን ስቴፕ እንመልከት። ሁለተኛው ስቴፕ ምን ይላል? assign the right people to the right step ይላል። ፕሪቪየስ ላይ ያየናቸው እነዛ 7 ስቴፖች አሁን ላይ አንድ ጥያቄ ራሳችሁን ጠይቁ። ከኔ ጋር ሲሚላር የሆነ ቢዝነስ እየሰራ ያለው በዚህ ሰዓት ላይ ማን ነው? ሌላው ጥያቄ ደግሞ በዚህ ሰዓት ላይ ለኔ ቢዝነስ ከኔ ውጪ ለኔ ማንም ይሰራል ብላችሁ ጠይቁ። እናንተ ብቻ ከሆናችሁ ለራሳችሁ ቢዝነስ የምትሰሩት ምንም ማለት አይደለም። ነገር ግን ሌሎች ሰዎች ካሏችሁ ከናንተ መካከል ጥሩ ከስተመር መያዝ የሚችለው ኮሙኒኬሽን ጥሩ የሆነውን መርጣችሁ አውጡት ያን ሰው። ለምሳሌ ማይክ የሚባል ባልደረባ ሊኖራችሁ ይችላል። ማይክ ምናልባት ኮሙኒኬሽን ላይ ጎበዝ ሊሆን ይችላል። ነገር ግን ታይም ስኬጁል ላይ ደግሞ ሰነፍ ከሆነ ያን ሰው ኮሙኒኬሽን ላይ ማድረጋችሁን አትርሱ። ይህንን ስላችሁ ከኋላ ሆናችሁ ባልደረቦቻችሁን ጀጅ ማድረግ አለባችሁ እያልኳችሁ አይደለም። ሪኮግናይዝ እያደረጋችሁ ነው የትኛው ይሰራል የትኛው አይሰራም የሚለው ማለት ነው። እስቲ ወደ መጀመሪያው ኬክ መሸጫ እንመለስ። አሁን በኬክ መሸጫችሁ ላይ ማይክ ጥሩ ኮሙኒኬሽን አለው። ስለዚህ ከከስተመሮች ጋር የሚገናኘው ማይክ ነው ማለት ነው። ሌሎች ባልደረቦቻችሁ ምናልባት ስኬጁል ላይ ጎበዝ የሆኑ ገንዘብ መያዝ የማይችሉን ደግሞ ወደ ሌላ ቦታ እያረጋችሁ ቢዝነሳችሁ ራን እንዲያደርግ ማድረግ ትችላላችሁ ማለት ነው። ነገር ግን ሁሌ መርሳት የሌለባችሁ ሊስቶቻችሁን ስትጽፉ ችግሩ ምንድነው ፕሮብሌም መጻፋችሁንም እንዳትረሱ። ፕሮብሌም ማጽፉ ከሆነ ሁሌም ጥሩ ነገር የምትጽፉ ከሆነ ፕሮብሌሙ አይታያችሁም። ሁሉ ጊዜ የእናንተ ቢዝነስ ጥሩ እየሆነ ይመስላችኋል። ነገር ግን
ፕሮብሌም በጻፋችሁ ቁጥር ድክመቶቻችሁን እያወቃችሁ በዛው ትሄዳላችሁ ማለት ነው። ስለዚህ ከስራ ባልደረቦቻችሁ ማን ነው ስለ ቢዝነሱ ሞር ብሬኑን እየተጠቀመ ያለው የሚለውን ጥያቄ ጠይቁ። ከዛም በኋላ ከነሱ ብሬን ላይ ወደ እናንተ ፍላሽ ነው ማለት ነው ያንን ያላቸውን ነገር ኮንትሪቢዩት አድርጋችሁ የምትቀበሏቸው ማለት ነው። ማለትም የሶስት ሰውን ጭንቅላት የሶስት ሰውን አስተሳሰብ ወደ አንድ ሰው አስተሳሰብ ወደ አንድ ሰው ጭንቅላት ማምጣት ማለት ነው። ሶስተኛው ስቴፕ ኤክስትራክት ዘ ኖሌጅ ይላል። በእርግጥ አንድ እውነት አለ። ሲስተምን መገንባት እጅግ አድካሚና እጅግ አሰልቺ ስራ ነው። በጣምም ህመም አለው። ነገር ግን አሁን ላይ ጥሩ የሆኑ ቱሎች አሉ፣ የኤአይ ቱሎች። እነዚህ ሲስተሞች በምን አይነት መንገድ ይሰራሉ? እስቲ አብረን እንመልከቱ። በመጀመሪያ ላይ ከጻፋችሁት ስቴፖቻችሁ መካከል ማድረግ አለብኝ ካላችሁት ውስጥ አንዱን ስቴፕ መርጣችሁ ያንን ነገር መሞከራችሁን አትርሱ። ለምሳሌ የምነግዱ ከሆነ እንዴት እንደምነግዱ አንድ ቀን ቁጭ ብላችሁ ራሳችሁን ሪከርድ አድርጉ። ያለምንም ከስተመር ጀስት ሪከርድ ስታደርጉ ራሳችሁን አዲስ ከስተመር እንደመጣ ያረጋችሁ ሪከርድ ማድረግ ጀምሩ። አንድ ሰው ተማረ የሚባለው ሌሎችን ማስተማር ሲጀምር ነው። አንድ ሰው ዕውቀት አለው የሚባለው 90% ለሌሎች ሰዎች ያንን ዕውቀት ትራንስፈር ማድረግ ሲችል ነው ተማረ የምንለው። ከዛም በኋላ ራሳችሁን ሪከርድ ያረጋችሁትን ወደ ኤአይ ቱል ላኩት። ከዛም በኋላ ትራንስክሪፕት እንዲያደርግላችሁ ጠይቁት። ካን ዩ ኮንቨርት ዲስ ትራንስፈር ኤንድ ፊት ስቴፕ ባይ ስቴፕ ፎር ሚ ብላችሁ ጠይቁት። በዚህ ሰዓት ላይ ያመጣላችኋል፣ ያውም በ60 ሰከንድ ውስጥ ብቻ። በዚህ ሰዓት ላይ የመጀመሪያው ስቴፕ የሰጣችሁን መርጣችሁ ስራችሁን መጀመር ትችላላችሁ ማለት ነው። ስቴፕ 4 ኦርጋናይዝ ዩር ዲጂታል ቢዝነስ ብሬን። በዚህ ሰዓት ላይ ዳታችሁን ሲስተማችሁን የት ነው የምታስቀምጡት? በዚህ ሰዓት ላይ በቀላሉ ጉግል ድራይቭን ተጠቅማችሁ የተለያዩ ፎልደሮችን ክሬት አድርጋችሁ ማርኬቲንግ፣ ሴልስ፣ ዴሊቨሪ፣ ፋይናንስ እያላችሁ እነዛን ነገሮች ስቶር ማድረግ ጀምሩ። የምትፈጥሯቸውን ፎልደሮች በሙሉ ክሊር ማድረጋችሁን እንዳትረሱ፣ ግልጽ ሆኖ እንዲታያችሁ አድርጓቸው። ይህንን ማድረጋችሁ የሚጠቅማችሁ ቲማችሁ ግራ ይጋባው ማለት ነው። ነገር ግን ኢሜይላችሁ ላይ የምታስቀምጧቸው ከሆነ እነዚህን ነገሮች ግራ መጋባት ይመጣል ቲማችሁ ላይ። ይህንን ነገር እንዴት ነው ማደርገው የሚለው ጥያቄ አይሆንም። ስለ ሴልስ ጥያቄ ሲኖራቸው ፎልደራችሁን ብቻ ነው የምትከፍቱት ማለት ነው። በአንድ ኮምፒውተር ውስጥ ግልጽ በሆነ ሲስተም ስታስቀምጧቸው ነገሮች ሁሉ ግልጽ ይሆናሉ ማለት ነው። ይህንን ነገር ማድረጋችሁ በ5 ደቂቃ ነው የምታደርጉት። ነገር ግን በጣም ብዙ የሆነ ሰዓታችሁን ሴቭ ያደርግላችኋል። ይህንን ነገር የት ነበር ያስቀመጥኩት የሚለው ጥያቄ አይኖርም ማለት ነው። ከዚህ በኋላ አንድ ቲፕ ልስጣችሁ። አንድ አዲስ ቅጥር እናንተ ጋር ተቀጠረን በል። በዚህ ሰዓት ላይ ይሄ ፎልደር ለዚህ ነገር ያገለግላል። ለሴልስ ከፈለክ፣ ለማርኬቲንግ ከፈለክ እነዚህ ያሉልህ። እናንተ ያንን ነገር መደጋገም አይጠበቅባችሁም። ይህን ነገር እዚህ ነው አላልኩም የምትሉት ነገር አይኖርም ማለት ነው። ያም ሰው ያንን ፎልደር ከፍቶ የሚፈልገውን ነገር ቶሎ ያገኛል ማለት ነው። ስቴፕ 5 ኢንተግሬት ሲስተም ኢንቱ ዴይሊ ወርክ ፍሎው። በአንድ ቀላል ህግ መጀመራችሁን አትርሱ። በመጀመሪያ ላይ ሲስተማችሁን ቼክ ማድረግ ጀምሩ። በመጀመሪያ ላይ ዶክመንታችሁን ክፈቱ። ዶክመንታችሁ የሚላችሁን ስቴፕ ባይ ስቴፕ ማድረግ ጀምሩ። ይህ ለምን ይጠቅመናል ካላችሁ ልክ ስቴፕ ባይ ስቴፕ ማድረግ ስትጀምሩ ከዚህ በፊት የሰራችሁት ስለሆነ ያ ነገር ትዝ ይላችሁና አትደናገሩም ማለት ነው። ራሳችሁን በፍጹም ብሌም እንዳታረጉ። ብሌም ማድረግ ያለባችሁ ሲስተሙን ነው። ይህን ነገር እንዴት ነው ማድረግ ያለብኝ ብላችሁ ራሳችሁን ጠይቁ። ዶክመንት ፕሮሰስ ስትሆኑ በጣም ብዙ ታይማችሁን ነው ሴቭ የምታደርጉት። ለምሳሌ ከስራ ባልደረቦቻችሁ መካከል አንዱን ማሳደግ ብትፈልጉ ግራ ሊገባም ያሰው ካሳደጋችሁትን በኋላ እንዴት ማድረግ እንዳለበት ፎልደሮቹን ነው የሚከፍተው ማለት ነው። ይህ ነው እንግዲህ ሲስተም መገንባት ማለት። ሲስተም መገንባት ማለት የምትሰሩትን ስራ ቀላል ማድረግ ነው፣ ከባድ ሳይሆን። ነገር ግን ሲስተም መገንባት በመጀመሪያ ከባድ ስራ የሚሆንባችሁ ከሆነ ያንን ነገር ፊክስ እስክታደርጉት ቢዝነሳችሁ ራን ማድረግ ያቆማል ማለት ነው። ነገር ግን ሲስተማችሁን በመጀመሪያ ላይ ከገነባችሁ እናንተ ባትኖሩ እንኳን የስራ ባልደረቦቻችሁ እነዛን ነገሮች ተጠቅመው ቢዝነሱን ራን ማድረግ ይችላሉ። ከዛ በኋላ እናንተ ሰው ቀጥራችሁ ነው ማለት ነው ያንን ስራ የምታሰሩት እንጂ እናንተ እዛ ቦታ ላይ መቀመጥ አይጠበቅባችሁም። ምናልባት ዓለም መዞር ልትጀምሩ ትችላላችሁ። ስቲል ግን ቢዝነሳችሁ ራን እያደረገ ነው ደስ የሚለው። አንዳንዴ ሲስተማይዝድ መሆን ወይንም ሲስተም መገንባት የፈጠራ አቅምን ክሬቲቪቲን ይቀንሳል የሚሉ ሰዎችም አሉ። ነገር ግን ይህ የተሳሳተ አመለካከት ነው። በመጀመሪያ ላይ ሲስተም ቢልድ ስታደርጉ ሞር ለብሬናችሁ ስፔስ እየሰጣችሁት ነው የምትሄዱት። ይሄኛው ቢዝነስ ብዙም አያሳስባችሁም። ስለዚህ ስለ አዲስ ቢዝነስ መጨነቅ ትጀምራላችሁ ማለት ነው። ስቴፕ 6 አድቫንስ ቢዮንድ ዩር ኮር ፕሮሰስስ። ሞር ዶክመንትድ ሆናችሁ ማለት
ወርክ ፍሎውን ቀነሳችሁት ማለት ነው። ይህንን ስታደርጉ ነው እንግዲህ የዚህ መጽሐፍ ጸሐፊ ዴቪድ ሚኒመም ቫያለብል ሲስተም ብሎ ያስቀመጠውን የምታገኙት። ምክንያቱም የእናንተ ቢዝነስ እያንዳንዱ ዲፓርትመንት የራሱ የሆነ ዶክመንትድ ስላለው ማለት ነው። የእናንተ ቢዝነስ ፋይናንስ ለምሳሌ ካሽ ፍሎ ኳድራንታችሁን ይከታተላል፣ ኤክስፔንስ ትራኮችን ይሰራል፣ ኢንቮይሲንግ ያደርጋል፣ ካሽ ፍሎ ማኔጅመንትንም ይመለከታል። ሌላው ደግሞ የማርኬቲንግ ማኔጅመንት ደግሞ የሚመለከተው ለምሳሌ ማኔጅ ካላንደር ሊሆን ይችላል፣ ሃንድል ኢሜይል ማድረግ፣ ስኬጁል አፖይንትመንት ሊሆን ይችላል። እነዚህ ነገሮች ማርኬቲንግ ክፍል ሊሰራ ይችላል። ማኔጅመንት ክፍል ደግሞ ቢውልድ ፕላን ሲስተም ሊሆን ይችላል፣ አዲስ አላማዎችን ማስቀመጥ፣ ሪቪው ፕሮግረስ ማድረግ ይችላል። እነዚህን የመሳሰሉትን ነገሮችን ተከፋፍሎ ይሰራሉ ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስል ነበር። ሲስተሞሎጂ አይሆፕ ትንሽም ብትሆን ፍንጭ እንዳገኛችሁበት አስባለሁ። ስላዳመጣችሁኝ አመሰግናለሁ።